ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? ይሄንን ቪዲዮ ሼር ማድረግ ማለት አረብ ሀገር የሚኖሩ ኢትዮጵያውያን እህቶቻችንና ወንድሞቻችን ከትልቅ ችግር እንደመታደግ ይቆጠራል። ወደ ዋናው መልእክት ከመግባቴ በፊት ሁላችሁም ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ እንድትተባበሩ በትህትና ጠይቃለሁ። በሁሉም አረብ ሀገራት ላይ የምትኖሩ ኢትዮጵያውያን እህት ወንድሞቼ ከአሰሪዎቻችሁ ጋር ችግር በሚፈጠርበት ሰዓት አሰሪዎቻችሁ ደሞዝ አንከፍልም ብለው በሚያስቸግሯችሁ ሰዓት አሰሪዎቻችሁ ኮንትራታችሁ ከጨረሳችሁ በኋላ ያለ እናንተ ፍቃድ ወደ ሀገር ቤት እናሳፍራችኋለን በሚሏችሁ ሰዓት አሰሪዎቻችሁ እናንተ ልትሰሩት ከሚገባችሁ ስራ በላይ እንድትሰሩ በማድረግ ጫና በሚያደርጉባችሁ ሰዓት 2 ዓመት ኮንትራታችሁ ከጨረሳችሁ በኋላ ምናልባት ስራው አልመች ብላችሁ ሌላ ከፊል ወይም ሌላ ስፖንሰር አግኝታችሁ ስራ መቀየር በምትፈልጉበት ሰዓት ካንስሌሽን አንሰጥም ብለው በሚያስቸግሯችሁ ሰዓት ወዴት ነው የምትደውሉት? ወደ ፖሊስ? በፍጹም ወደ ፖሊስ አይደወልም። ግማሾቻችሁ ወዴት መደወል እንዳለባችሁ ታውቃላችሁ። ግማሾቻችሁ ደግሞ ወዴት መደወል እንዳለባችሁ አታውቁም። በተለይ ደግሞ ከኢትዮጵያ አዲስ በኮንትራት ወደ አረብ ሀገራት እየመጣችሁ ያላችሁ ወንዶችም ሴቶችም ጭምር ይመለከታል። እንደዚህ አይነት ችግሮች በሚገጥሟችሁ ሰዓት ከአሰሪዎቻችሁ ጋር ሰጣ ገባ ውስጥ መግባት ወይም መጣላት ሳይሆን መደወል ያለባችሁ ወደ አንድና አንድ ስልክ ብቻ ነው። ያ ስልክ ደግሞ የሌበር ስልክ በመባል ይታወቃል። በዚሁ በተባበሩት አረብ ኤምሬትስ የምትኖሩ ኢትዮጵያውያን እህት ወንድሞቼ ሌበር በመባል ይታወቃል። በአረብኛው ደግሞ ዊዛረቱል መዋሪድ አልበሸሪያ ወተውጢን በመባል ይታወቃል። ስልክ ቁጥር ደግሞ ከጀርባ የስክሪኑ ላይ እንደምትመለከቱት 80084 ወደዚህ ስልክ ነው መደወል ያለባችሁ። ታዲያ ወደዚህ ስልክ ስትደውሉ አንደኛ እሁድ ቀን አይሰሩም። ሁለተኛ ቀጥታ እንደደወላችሁ ዝም ብሎ ብድግ አድርገው አይደለም የሚያወሯችሁ። ትደውላላችሁ። በአረብኛ ከሆነ ማውራት የምትፈልጓቸው መጀመሪያ ቋንቋ ያስመርጣችኋል። ቋንቋ ምረጡ ትባላላችሁ። በእንግሊዘኛ ከሆነ ማውራት የምትፈልጉት በእንግሊዘኛ፣ ከዛ ደግሞ ምን እንደምትፈልጉ አማራጮች ይሰጣችኋል። እየተጫናችሁ ቁጥር 1 ቁጥር 2 እያላችሁ እየተጫናችሁ ነው መጨረሻ ላይ የሚያወሯችሁ። ምናልባት እናንተ አረብኛም እንግሊዘኛም በደንብ የማትችሉ ከሆናችሁ ስልክ ሲያነሱላችሁ ከኢትዮጵያዊ ጋር ነው ማውራት የምፈልገው ቋንቋ አልችልም ብላችሁ ማናገር ትችላላችሁ። ታዲያ መርሳት የሌለባችሁ ነገር ወደዚህ ስልክ ከመደወላችሁ በፊት ሙሉ የፓስፖርታችሁ ኮፒ እጃችሁ ላይ ሊኖራችሁ ይገባል። እንዲሁም ደግሞ የከፊላችሁ ወይም የስፖንሰራችሁ ስም ደግሞ ማወቅ መቻል አለባችሁ። ምክንያቱም ከደወላችሁላቸው በኋላ ሙሉ ስማችሁ እስከ አያት ድረስ ይጠይቋችኋል። የፓስፖርት ቁጥራችሁ ይጠይቋችኋል። ፓስፖርታችሁ ላይ ያለው የትውልድ ዓመተ ምህረት ይጠይቋችኋል። እነዚህ ነገሮች በሚጠይቋችሁ ሰዓት በወረቀት ኮፒ አድርጋችሁ ይዛችሁ ወይም ደግሞ ስልካችሁ ላይ ኮፒ ወይም ፎቶ ካለ እዛ ላይ ያያችሁ ልትነግሯቸው ትችላላችሁ።